እየተፈተነበት ያለ አስሐቡ ሱ መጥፎ ጓደኞች ብዙዎቻችን ያላስተዋለ ይሄ እስልምና ማህበራዊ ኑሮን አይቃወም ሙስሊም ካልሆኑት ጋር ራሱ አብረህ መኖር በችግራቸው መድረስ ቢረባቸው መመገብ ችግር የለበትም ነገር ግን እነሱ የሚሰሩት መጥፎ ስራ ጋር አብሮ መገኘት ግን ኢስላም አይደግፈው الرجل على دين خليله ይላል المرء على دين خليله ይላሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው በጓደኛው እምነት ውስጥ ነው ያለ አንድ አመለካከት ናቸው ማንነትህን ንገረኝ ጓደኛህን ንገረኝ ማንነትህን ነግርሃለሁ እንደሚባለው መሆኑ ነው ሁሌም ከጓደኞች ጋር የምታደርገው ጉዞ ማህበራዊ ኑሮዎች ሄደ አብረው በሚሰሩት ሁሌም የምትገኝ ከሆነ መጥፎ ስራዎች ላይ ጽናት እየወረደ ይሄዳል በጣም ይገርመው ነብያችን ሰለላሁ ዐለይሂ ወሰለም በጣም ይጣፍጥ ሐዲስ ይናገራሉ مثل الجليس السوء وجليس الصالح كنافث الكير أو حامل المسك ምሳያ ሰጡ ወሬ በምሳያ ይገባል እንደሚባለው ሁለት ምሳያ ሰጡ مثل الجليس السوء የመጥፎ ጓደኞች አቀማማጭ ሆነና وجليس الصالح ከመልካም ሰዎች ጋር የሚቀመጥ ሰው كنافث الكير أو حامل المسك የሁለቱ ዲፈረንስ ምንድነው መልካም ጓደኛ ልክ ሽቶ እንዳዘ ሰውና መጥፎ ደግሞ ወናፍ እንደሚነፋ ይሄ ሳቶችን ያፈገጉ ብረቶችን ያቀለጡ የሚስሉ የሚያስተካክሉ ሰዎች አሉ ሳቶችን ይነፋሉ እንደ ሁለቱ ይታያሉ ያን ሳት የሚነፋው የሱ ጓደኛ ከሆነ ከሚሰራበት ቦታ ላይ አንዴ ሳቱ የዘለለ ጥር ያለ ልብስህን ብትቶ ያደርገዋል ይጨርሰዋል አለም ደግሞ ጭሱላ ሲያውድስ ያስለቅስ ተውላለ የመጥፎ ጓደኛ ምሳያ ሰጡ ነው ነብያችን ሰለላሁ ዐለይሂ ወሰለም ወጀሊስ الصالح የመልካም ደግሞ ጓደኛ ከሆንክሳ ከሐሚል المسك ልክ ሽቶ እንዳዘ ካስፈለገው ሽቶውን ይሰጣል ሀዲያ ሊሰጥ ይችላል አሊያም ባይሰጥህ እንኳን ከሽቶ መልካም ነገር ታገኛለህ ግልጽ ነው አብረ መልካም ሰው ጋር ስትውል ቢያንስ ብዙ ነገር ትጠቀማለህ ባትጠቀም እንኳን መጥፎ አትሰማም አትሊስት መጥፎ አትሰማም የሁለቱ ምሳሌና ጓደኛዎች ለጽናታችን ወሳኝ ሚና አላቸው አንድ ቦታ ላይ ሳነብ በጣም የሚገርመው የመጥፎ ሰዎች ጓደኛ እንዴት ወደ ጥፋት እንደሚወስድ እየጠቆመ ነው ልጁ ታሪኩን ሲተርክ ምን ይላል ከተወሰኑ መጅሙዓ ወጣቶች ጋር ተሰብስበን እንዝናና እንውጣሉኝ የታልኳቸው አይ እንውጣና ኢንጆይ እናደርጋለን መጠጥ እንጠጣለን ሴቶችንም ይዘን ከነሱ ጋር ኢንጆይ ስናደርግ እንውላለን እናድራለን አሉ እኔ ምን ቢያልኩ መጀመሪያ ኋላ ግን ለምን ኢንጆይ አላደርግ ለዝናናና አላህ ደግሞ ገፉሩ ረሂም ነው ይምረኛል ዚናም በሰራ ኸምርም በጠጣልኩ በጣም ወሱሰውት ነው እንጂ ሰው ደግ ነበር ግን መጥፎ ጓደኛ ወደዛ ነው የሚመራው አላህ ግን ደግነቱ ስለሚያቅ ሊያድነው ፈለገና ምን ይላል መኪና ላይ ተሰብስበን መሄድ ቀጠልን መንገድ ላይ ይሄድና የመንገድ ዳር ምልክቶች አሉ እዚህ ከተማ ልደርሱ 40 ኪሎ ሜትር ቀርቷችኋል ትንሽ እንደሄድና 10 ኪሎ ሜትር ቀርቷችኋል ሚሉ የተለያዩ ጽሁፎች አሉ ልክ ወደ ከተማዋ ስንጠጋ የግድግዳው ጽሁፍ ለየት ሚል ጽሁፍ ይዞ አየውታል ምን ይላል ወደ ጀሃነም ለመሄድ 40 ኪሎ ሜትር ቀርቷችኋል ደነገጥኩ ጓደኛዬን ጠራውትና ያ ጽሁፍ አየው ምንድነው ሚላልኩት ወደ እንትን ከተማ ለመሄድ 40 ቀርቷችኋል ነው ሚላልኝ እኔ ያየውትን ተጠራጠ ከኔ ነው እንዲያሉ ትንሽ እንደሄድነ ደግሞ ወደ ጀሃነም ለመሄድ 35 ኪሎ ሜትር ቀርቷችኋል ይላል ደነገጥ ጓደኞቼን ነገርኳቸው አንተ ምን ትቀዣለህ ይሄ እኮ ሚለው እንትን ከተማ ለመግባት 35 ኪሎ ሜትር ቀርቷል ነው ሚል ሱብሃንአላህ አላህ ሊያድናቸው ፈልጎ እየጠቆመው ነው ለዚህ ሰው ከዛኔ አላመንኩም ተጠራጠርኩና አውርዱኝ አልኳቸው ለምን በጣም ተከራከሩ አልፈልግም አውርዱኝ መንገድ ዳር አወረዱ ሌላ መኪና ለመንኩና
እኔ ወደ ሀገሬ መመለስ ጀመርኩ መንገር ላይ ጎማ ተበላሽቶብን ያሳፈረኝ ሰው ሊያስተካክል ሲቆም ሌላ መኪና መጣ ጓደኞቼ ወደ መሄዱባት ሀገር የነበረ መኪና ልክ ሲያልፍ እዛ ሰው ጋር ይተዋወቃሉ ሰላም ተባባሉ እንዴት ነው መንገድ እንዴት ነው ጥሩ ነው ግን አሁን ከባድ ግጭት ገጠመን ባከ ምን ገጠመ ይሁን 3-4 ወጣቶች ተሰብስበው ሲሄዱ መኪና ጋር ተጋጩና ውስጥ የነበሩት ልጆች እንዳሉ አለቁ ወደ حرام ይሄዱ يوم القيامه በዛው ሁኔታ ነው የሚከሰከሱት በحرام ላይ የሞተ حرام እየሰራ ሐጅ ላይ ለበይክ ያለ የሞተ ሲከሰከስ ለበይክ اللهم ለበይክ ያለ አላህ እንዲያርጎ እኔና ተረፈኝ ይላል የመጥፎ ጓደኛ ቁርኝት ከጽናት እንድንርቅ ያደርገናል ሱብሃንአላህ ደግሞ በላ ከመጣ ራሱ አላህ ነጥሎ አይተወንም አብሮ ነው የሚያጠፋ ሁላችሁ እንደምታውቁት አብራሃት አልአሽረም ከዓባን ለማፍረስ ብዙ ሺህ ሰራዊት ዝሆኖችን አሰልፎ ዘምቶ ነበር ከዓባን ሊያፈርስ ወደዛ ሲዘምት አብራሃት አልአሽረም ከመዝመቱ በፊት የሆነ ሰራዊት ላከና በመካ ዳርቻ የሚገኙትን ግመሎች እንዲዘርፍ አደረገ ያ ሰው ሰብስቦ መጣ በጣም ብዙ ግመሎች አብራሃት አልአሽረም ድንኳን ተጣለለትና ወደ መካዓባ ወደ መካ ሄዶ ሊያፈርስ ነው ከዓባ መጀመሪያ ዚ ሊደር ብሎ ዳር መካ ዳርቻ ላይ እንደተቀመጠ አብዱል ሙጠሊብ መጡ የነብዩ ሰለላሁ ዐለይሂ ወሰለም አያት መጡና አብራሃትን ሊያናግሩት ሲገቡ ሲያያቸው በጣም ያምራሉ ውበት የተሞሉ ግርማ የተሞሉ ናቸው በጣም ደነገጠ ቆመና ከጎኑ አስቀመጣቸው ከዙፋኑ ምን አመጣህ አላቸው እኔ የመጣሁት ያንተ ጠባቂ ግመሎችን ወስዶብኛል እሳቸው 400 ግመል ተወስዶባቸው ነበር ስለዚህ ግመሌ እንድትመልስልኝ ነው አብራሃት አልአሽረም ምን አለ ሱብሃንአላህ መጀመሪያ ሳይ በግርማ ተማርኬ ነበር ታላቁን ቤታችሁን ላፈርስ ስመጣ ስለ ግመል ጉዳይ ግን ስትጠይቀኝ ከውስጥ ያለህን ቦታ አጣሃል ተራሰውና አብዱል ሙጠሊብ ሲመልሱ ምን አሉ انا رب الابل والبيت له رب يحمي እኔ የግመሎቹ ባለቤት ነኝ ከዓባ ግን ጌታ አለው እሱን የሚጠብቅ እኔ የሚመለከተኝን ስጠኝ አሉት እሺ አለና ይሄማ ጥያቄ ከሆነ ወሰደ አለ 200 ግመል ሰጣቸው ያን ይዘው የነዱ ከዓባ እንደገቡ ተመልከቱ ለቁረይሽ አንድ ትእዛዝ አስተላለፉ ሁሉም የቁረይሽ ነዋሪ ወጦ አላህ ከዓባን ሊያፈርሱ ባሰቡ ሰዎች ላይ የሚያወርደውን ተአምር ለማየት በከዓባ ዙሪያ በሚገኙ ተራራ ላይ ወጣው ቆመው መመልከት ጀመሩ አላህ ምን ክስተትን ይፈጽማል ሁሉም ያየ ነው ሰራዊቱ ከነዝሆኑ ተጠጋ ዝሆኑ እየተጠጋ ሲመጣ ፈራ አልህድም ወደ ከዓባ አቅጣጫ አላቸው ወደ ሌላ ሲያዙሩት ይሄዳል ወደ ከዓባ ሲመልሱት እንበያል መጨረሻ ላይ በጣም እየተጠጉ ሲሄዱ አላህ Subhanahu Wa Ta'ala ምን ላከ አዋፋት ላከ መጥቶ እነዚህን ሰራዊቶች የሚያጠፋ ልክ ቁርአኑ ላይ እንደተጠቀሰው አለም ተራ አልሰማህም አላየህም እንደ አንተ መሐመድ كيف فعل ربك باصحاب الفيل በዝሆኖቹ ባለቤት ላይ ጌታ ይፈጸመውን አልሰማህም الله سبحانه وتعالى فأرسل عليهم لاكباتشو طيرا أوافاتا أبابيل تكتعتلو ميمتو عند لي ميفسو ترميهم يورورو بحجارة بدنجاي من سجيل كجهنم يتتبس دنجاي بسوست نبر يعزوت يلالو نبينا محمد صلى الله عليه وسلم بولت تقراتشو عنداند مصر ميالو عند بافاتشو እነሱን አያቃጥላቸው ሰዎቹ ላይ ግን ሲወድቅ ያቀልጣቸው ነበር
አዘነቡባቸው فجعلهم አደረጋቸው كعصف مأكول እንደተበላ አዝመራ ከብቶች በልተውት የረጋገጡት አዝመራ አላት እንደዛ አደረጋቸው ከመጥፎ ሰዎች ጋር ሚገኝ አብሮ ይጠፋል ወተቁ ፊትነተን ይላል አላህ ፈተናን በላን ተጠንቀቁ لا تصيبن الذين ظلموا منكم ከናንተ መሃል መጥፎችን ብቻ መርጦ خاصة ብቻ ነጥሎ ማጠቃውን ፈተና ተጠንቀቁ በአንድ ላይ ነው አላህ በላ ከመጣ መጥፎ ሰው ጋር ሆነ የመጥፎ ሰዎች ጎዳና ላይ ይያለ በላ ከመጣ አብሮ ነው አላህ የሚያጠፋ ነብያችን ሰለላሁ ዐለይሂ ወሰለም صحيح በሆነው ሐዲሳቸው ላይ አንድን ታሪክ ይጠቅሳሉ يغزو جيش الكعبة ይላል አኺሩ ዘማን ላይ ካዕባን ለማፍረስ ሚዘምት ሰራዊት ይመጣል ይላል حتى إذا بلغوا في أرض البيضاء عند መሐከለኛ መንገር ላይ እንደደረሱ ወደ ካዕባ ይሄዱ ኮን በገበያው ጥግ በሱቁ ጥግ ያልፋሉ ልክ ያኔ መሬት ተደርምሳ እንድትጣቸው ያደርጋል አላህ ይሰጥማሉ እንዲያደርጉ ያጠፋቸዋል አሉ ይሄ ንግግራቸው እናታችን አይሻ ስትሰማ የአላህ መልእክተኛ እንዴ እነሱስ አጥፊ ናቸው ካዕባን ሊያፈርሱ ይሄዱ ነው ከነሱ ጋር ግን ሱቅ ላይ የሚነግዱ አልፎ ሀጁ ያገሩ ነዋሪ ያለ አብሮ የሰጠመ የነሱስ ጉዳይ ምንድነው አለች ረሱል ሰለላሁ ዐለይሂ ወሰለም ምናሉ ያ አይሻ መጥፋቱን አብሮ ነው የሚያጠፋቸው ከመጥፎ ጥግናቸውና አብረው ነው የሚጠፉት ነገር ግን ይባዓቱና አላኒ